ኦኬ ሰላም። ዛሬ ደግሞ መጨረሻ የሆነውን ቪዲዮ ይዤላችሁ መጥቻለሁ። እዚህ ላይ ጀነራል የሆኑ በአድሚን ሲስተም አድሚን ሳይድ ላይ የሚሰሩ እና አንዳንድ ተጨማሪ ነገሮች መሀል ላይ የታለፉ ነገሮችንም ጭምር በዚህ ቪዲዮ አድሬስ አደርግላችኋለሁ። ለመጀመር ያክል እያንዳንዱ ውስጥ ኮንፊግሬሽኖችን እናያለን። እዚህ ሲቲንግ ውስጥ ደግሞ ያለውን ሜይን የሆነ ፈንክሽናሊቲ እናያለን። ወደዚህ ሴቲንግ ውስጥ ስትገቡ እነዚህ ያሉ ይሄኛው ዩዘር በነገራችሁ ላይ የሲስተም አድሚን ዩዘር ነው። ለቴክኒካል ነው ሞር ኦፍ እዚህ ላይ የሚሆነው። አንዳንድ ከካምፓኒ ሴታፕ ተያይዞ ያሉ አሉ፣ ግን ሌሎቹ ቴክኒካል ናቸው። እዚህ ላይ ሴታፕ የምታደርጉት ምንድን ነው ከተባለ እዚህ ጋር ዲቨሎፐር ሞድ አለ። ይሄንን ባትጠቀሙ ይመከራል። እዚች ላይ ገብታችሁ ሴቲንግ ውስጥ ምትልስ ገብታችሁ እንዳልኳችሁ የዚህኛው ዩዘር ለብቻ ይሰጣችኋል። እናንተ ላይ ይሄና ይሄ የለም። ይሄ ሲስተም አድሚን ለሆነ ሰው ብቻ ስለሆነ ብዙ የሚመከረው ለእናንተ አልሰጠናችሁም። ዩዘሩን ግን ስቲል አክሰስ ማድረግ ትችላላችሁ፣ ሰጣችኋለሁ። ከመጀመሪያው ስንጀምር እዚህ ጋር ዩዘሮችን ክሬት የምናደርግበት ነው፣ ሲስተም ዩዘሮችን ማለት ነው። ኤኒ አዲስ ካምፓኒ ሲፈጠር ኦር ኤኒ አዲስ ሰው ኤኒ ዩዘር ሲመጣ እዚህ ጋር ነው ዩዘሮችን ክሬት የምናደርገው። እንዳያችሁ እነዚህ ሲስተም ላይ ክሬት የተደረጉ ዩዘሮች ናቸው። አዲስ ክሬት ለማድረግ ደግሞ ኒው ብለን ስሙን እንጽፋለን። ከዛ ኢሜሉን እንጽፋለን። ከዛ በኋላ እነዚህ ምን ይጠቀም የሚለውን ነገር እዚህ ጋር ስፔሲፋይ እናደርግለታለን። ለምሳሌ ያክል ለፖስ ዩዘር ከሆነ ዩዘር እንላለን። ፖስ ላይ የሚሰራ ሰው አድሚኒስትሬተር ይሆናል። ቢሊንጉን ግን እንዳይ መከልከል እንችላለን። እዚህ ጋር ቢሊንጉን እንዳይ ከፈለግን እናጠፋበታለን። እዚህ ጋር ባንክ አካውንቶችን ባንክ አካውንት የሚባሉት እነዛ ፔመንት ሜቴዶች ናቸው። እነዛን እዚህ ጋር መስጠትና መንፈግ እንችላለን። ኢንቬንተሪ ማኔጅ አድርግ የሚል አክሰስ እንሰጠዋለን። ፐርቼዙን ማኔጅ አድርግ እንደ ዩዘር ይጠቀመው ወይንስ ጭራሽ ፐርቼዝ አክሰስ አያድርግ የሚል ነገር። አሁን ፖስ ላይ ያለ ሰው ይሄንን አክሰስ እንዳያደርግ ጭራሽ እንከለክላለን። ኢንቬንተሪውን እንደ ዩዘር እንዲጠቀመው እናደርጋለን። እነዚህ ዳሽቦርድ ዲአይ ለምሳሌ አጠቃላይ ካምፓኒውን ሎስ እና ፕሮፊት የሚያይበት ስለሆነ ይሄን ዳሽቦርድ ዲአይ የሚለውን እዚህ ጋር ልንሰጥና ልንነፍግ እንችላለን ማለት ነው አስ ሲስተም ሌቨል። ስለዚህ ይሄንን ሴቭ ብንለው አንድ ዩዘር ክሬት ይሆንልናል። ለዚህ ደግሞ እዚች ጋር እንመጣና እዚች ሲቲንግ ትመስለዋ የዚህ የሲቲንግ አይኮን ውስጥ ገብተን እዚች የሲቲንግ አይኮን ውስጥ ገብተን ቼንጅ ፓስወርድ እንላለን። በዛን ሰዓት ፓስወርድ የምናስገባበት ተርሚናል ይሰጠናል። እዚች ጋር የሰጠነውን ተርሚናል እንደ ፓስወርድ ለዚህ ዩዘር መጠቀም እንችላለን። ሌላ ደግሞ በኢሜል መላክ እንችላለን። በዚህ ኢሜል ሴንድ ቪያ ኢንቪቴሽን ካልን ይሄ ደግሞ እንደ ኤምፕሎይ እንዲሆን ደግሞ እዚች ጋር ክሬት ኤምፕሎይ ብለን እንቀጥላለን። ይሄ ዩዘር በትክክል እንዲጠቀመው ማለት ነው። ክሬት ኤምፕሎይ ካልን ደግሞ ይሄንን ስም ይዞ እዚህ ሊስት ውስጥ ያስገባዋል ማለት ነው። ይሄ አንድ ዩዘር በትክክል ክሬት ተደረገ ማለት ነው። ሌሎቹ አድቫንስድ ስለሆኑ ብታዩቸው ይጠቅማቸዋል። ግን አሁን ባለው ደረጃ ለእናንተ ብዙ እንትን አይደለም። እዚች ጋር ፕሬፈረንስ የሚል ውስጥ ላንጉጅ መቀየር ትችላላችሁ። እነዚህ ላንጉጆች ፕሪዲፋይንድ ናቸው። መጀመሪያ ዲፋይንድ ሲሆን ነው። አሁን የኛ በእንግሊዝኛ ነው ቤዝ ያደረገው። ስለዚህ እንግሊዝኛ ነው የሚኖረው። ተጨማሪ ላንጉጆች ሲኖሩ እዚህ ላይ ይጫኑና በአማርኛም መጠቀም የምትችሉበት ሌላም ቋንቋ መጠቀም የምትችሉበት አድቫንቴጅ ደግሞ አለ ማለት ነው። ይሄን እንደ ሲስተም ዩዘር የምንላቸው አሁን ክሬት ያደረግናቸው ናቸው። ጀነራል ሲቲንግ ውስጥ ያሉት እነዚህ አጠቃላይ
ከየሞጁሎቹ ጋር ተያይዘው ያሉ ሴቲንጎች ናቸው። እዚህኛው ጀነራል ሴቲንግ ውስጥ ማለት ነው። የመጀመሪያው ላንጉዌጅ እዚህ ጋር አለ። ላንጉዌጅ አድ እናደርጋለን። የቀደም አይተነዋል። እዚህ ጋር ደግሞ የካምፓኒ ዲቴይል አድ ማድረግ እንችላለን ማለት ነው። ስለዚህ የካምፓኒ ዲቴይል ለምሳሌ ያክል ኮንፊገር ዶክመንት ሌአውት ብንል እዚህ ጋር የኢንቮይሳችንን ፕሪንት ፎርማት መቀየር እንችላለን። ሎጎ መቀየር እንችላለን። ለምሳሌ ያክል የእናንተን ሎጎ እዚህ ጋር መቀየር እንችላለን። ይህን ሎጎ ብንቀይር ይህ ሎጓችሁ ይቀየራል። ከለሪንጉን አውቶማቲካሊ ፒክ ያደርጋል። እዚች ጋር የዚህ ኤኒ ኢንቮይስ ሲኖር የዛን ፕሪንት ፎርማት እንቀይራለን። ባክግራውንድ ኢሜጅ ከፈለገን እዚህ ውስጥ ማስገባት እንችላለን። ካምፓኒ ሎጎ ታግላይን ኤኒ እንትን ላይ የሚወጣ ታግላይን እዚች ጋር መጨመር እንችላለን። ታንክ ዩ ፎር ካሚንግ ብንል ይሄ እንደ ካምፓኒው ታግላይን ይቀመጣል። ፉተሮችን መስጠት እንችላለን። ኤኒ ፔፐሮቻችሁ ላይ የሚመጡ ፉተሮችን አሁን እዚች ጋር ቴንክ ዩ ፎር ካሚንግ የምትለዋ እዚች ጋር አለች። ከፈለገን ፉተር ላይ ራሷ ምንሰጥ ከታች ፉተር ላይ ትመጣልናለች ማለት ነው። ይሄ ከካምፓኒው ጋር የተያዙ ዲፊልት የሆኑ ነገሮችን ሴታፕ የምናደርግበት ነው። ከዚህ በተጨማሪ ሊያስፈልጉን የሚችሉ ነገሮች ዩኒት ኦፍ ሜዠርመንት ሲኖር እዚች ጋር መቀየር እንችላለን። በኪሎግራም ነው አሁን፣ በፓውንድ ሲሆን መቀየር እንችላለን። እነዚህ ሞር ቴክኒካል ናቸው። እዚች ጋር ቲም መቀየር እንችላለን። አሁን ይሄ ባክግራውንድ ኢሜጅ ነው። ይሄን ባክግራውንድ ኢሜጅ መቀየር የምትችሉበት ሌላ አማራጭ ነው ማለት ነው። እዚች ጋር የፌቭ አይከን ሎጎ እዚች ጋር የምትመጣ ሎጎ ነች። እቺን ሎጎ መቀየር ትችላላችሁ። ስለዚህ ከኢንቴግሬሽን ጋር ተያይዞ ያሉ ናቸው። እኚህም ለሞር ኦፍ ቴክኒካል ስለሆኑ ከሁለቱ ውጭ ያሉትን ብዙ ኤዲት ባታደርጉ ከካምፓኒ እና ዩኒት ኦፍ ሜዠርመንት መቀየር ትችላላችሁ በፓውንድ የምትጠቀሙ ከሆነ። ሌሎቹ ብዙ አስፈላጊ አይደሉም። እነዚህ የከለሪንጉ ናቸው። የሲስተሙ ከለሪንግን መቀየር ስትፈልጉ እነዚህን ከለሮች በመቀየር ጀስት ጋር በመንካት ይሄን ከለር ይሄኛው ይሆንልኝ ማለት ትችላላችሁ። ይሄ ማለት ከስተም ዲዛይን መደረግ ይችላል የሲስተማችሁ ዩዘር ኢንተርፌስ ማለት ነው። ስለዚህ ይሄ ከሜን ሴቲንግ ጋር ተያይዞ ያሉ አጠቃላይ ኮንፊግሬሽኖች ናቸው። ከዚህ በተጨማሪ ደግሞ ፐርቼዝ ኢንቨንተሪ ፖይንት ኦፍ ሴል ላይ ያሉ ተጨማሪ ኮንፊግሬሽኖችን እናያለን። እንደ ወትሯችን ከፐርቼዝ እንጀምራለን። ፐርቼዝ ላይ ስንጀምር መጀመሪያ ኦርደር ስር ሪኩዌስት ፎር ኮቴሽን አለ። ይሄንን በብዛት ስለማትጠቀሙት ከክላይንቶቻችንን በኢሜይል እና በተለያየ ሚዲያ አማካኝነት ኮቴሽን የምንጠይቅበት ነው። ፐርቼዝ ኦርደር አይተነዋል። ዳታ ኢንኮድ የምታደርጉበት ነው በእናንተ አካሄድ። ቀጥሎ ደግሞ ቬንደር ናቸው። ቬንደሮች በኮንታክትስ ውስጥ ገብተን ያገኘ ነው ቬንደር ነው እዚህ ጋር ያለው፣ እዚህ ጋርም ያለው፣ እዚህ ጋርም ያለው ሊንክድ ነው። ነገር ግን እዚህ ጋር ዳይሬክትሊ ከቬንደሮቹን ብቻ ያመጣልናል። እዛኛው ላይ ከስተመርም አንድ ላይ ይመጣል። እዚህኛው ኮንታክትስ ውስጥ እዚህ ጋር አጠቃላይ ቬንደር ብለን የመዘገብናቸው ሊስትድ ሆነው ይመጣሉ። እነዚህ ቬንደሮች ውስጥ እየገባን ማን ምን ገዛ፣ ከማን ምን ገዛን የሚሉትን ዲቴይሎች እዚህ ጋር የምናያቸው ይሆናል ማለት ነው። ቬንደሩ ኢሜል ፎን ካለው
የካምፓኒውን ኔም፣ አድሬስ፣ የተለያዩ መረጃዎችን እዚች ጋር መጀመሪያ ቬንደሩን ስንመዘግብ እንመዘግባለን። ቢሎች ካሉብን እነሱ ጋር ያልከፈልናቸው ቢሎች ካሉ ከቬንደሩ ጋር ተያይዞ ያሉ ፐርቼዞች እዚች ጋር ይቀመጣሉ። እየመጡ ያሉ እቃዎችም ካሉ እዚህ ጋር በሲስተም እንደ ሪፖርት የምናይበት ነው። ፕሮዳክትስ ውስጥ ያላየነው ነገር ፕሮዳክትን በኢንቬንተሪ እናያለን። በተጨማሪ እዚህ ጋር ሪፖርት ነው የሚኖረን። ሪፖርታችን ላይ ፐርቼዝ ሪፖርቶች እንደዚህ አይነት አሉን። ይሄ በግራፍ ቪው ነው። ይሄንን ቪው ወደ ጎን ቀይረን ማየት ምንችል ይሆናል ማለት ነው። ስለዚህ እዚህ ጋር እንደዚህ አይነት ይሄ ሴልስ ሆልደር አንታክስድ አማውንቱ ይሄን ያክል ነው፣ ታክስድ ሆኖ ይሄን ያክል ይኖራል። እያንዳንዱን ኦርደሮች ዳታ ኢንኮድ የተደረገባቸውን ሪፖርታቸውን በዚህ መልክ ማየት እንችላለን። ዳውንሎድ አድርገንም መያዝ እንችላለን። በተለያዩ እንትኖችም ኮለመኖችን ክሬት ማድረግ እንችላለን። ለምሳሌ ያክል እዚህ ጋር አንድ ኮለመን ወደ ጎን መጨመር እንችላለን። ኳንቲቲ ቢልድ፣ ስንት ኳንቲቲ ነው ቢልድ የሆነው? ይሄ በገንዘብ ነው፣ አማውንት ነው። ይሄም ቶታል አማውንት ነው። ይሄ ካውንት ነው። ቢልድ የሆኑ አጠቃላይ ኳንቲቲዎችን እዚህ ጋር ያስቀምጥልናል ማለት ነው። ይሄ የተለያዩ ፊልተሮችን እየጨመርን ሪፖርት የምናይበት ነው። ይሄ ደግሞ ባለፈው እንዳየነው ፊልተር እናደርጋለን። ከዚህ ሪፖርት ውስጥ በምን ለይተን አንድን ለምሳሌ አንድን ፐርቼዝ ኦርደር በአንድ ቀን ላይ የተሸጠ ፐርቼዝ ኦርደር ቢረሳ ነው ይህንም እንደተመዘገበ እርግጠኛ ባንሆን በተለያዩ አይነት እንትኖች ፊልተር ማድረግ እንችላለን። ኮቴሽን ስለማትጠቀሙት እንተዋዋለን። ፐርቼዝ ኦርደሮች ኦርደር ዴት ለምሳሌ ያክል ኦርደር የተሰራበት ዴት መች ነው የሚለውን በማሰብ ማርች ላይ የተሰሩትን ብቻ በማምጣት ከማርች ውስጥ ደግሞ ቬንደራችን ማን ነው የሚለውን በመለየት በየቬንደሩ ያስቀምጥልናል። እነዛ ቬንደሮች ውስጥ ያሉ ሪፖርቶችንም እንደገና ማየት እንችላለን። ከዛ በተጨማሪ ደግሞ ግዢ የገዛው ሰውዬ ባየር ፐርቼዝ ላይ ባየር ብለን የመዘገብነው ሰውዬ በሱም ፊልተር ተደርጎ እንትና የገዛው ፐርቼዝ ኦርደር እዚች ጋር አለ የለም የሚለውን ፊልተር አድርገን የምናይበት ይኖራል። ፕሮዳክቶችንም ጨምረን ማየት እንችላለን። እኚህ የተለያዩ ፊልተሮች ናቸው። ለምሳሌ ያክል አሁን የሰራነው ፊልተር በእንደዚህ አይነት ግሩፕ አድርጎታል። ለምሳሌ ያክል አሁን ባየሩ አቤል ነው፣ ቬንደሩ አቤል ነው፣ ባየሩ ይሄ ዩዘር ነው፣ ፕሮዳክቱ ደግሞ ይሄና ይሄ ነው። እነዚህ ሁለት ፐርቼዝ ኦርደሮች አሉ ማለት ነው። እነዚህ አጠቃላይ አማውንታቸውን ከፈለግን የመጣበትን ቀን ተጨማሪ ፊልተሮችን እያደረግን ስለነዚህ ዲቴል የሆነ ነገር መስራት የምንችልበት ወይንም ሰርች የምናደርግበት ሪፖርት የምናይበት አዚዩ ዊሽ መቃየር የምትችሉበት ነው ይሄ ሪፖርት። ባይ ዲፎልት ግን እንደዚህ አይነት ሪፖርት ነው ሲስተሙ ይዞላችሁ የሚመጣው። ይሄኛውን ሪፖርት መጠቀም የምትችሉ ይሆናል። ከዚህ በተጨማሪ ፐርቼዝ ላይ ምንድነው ያሉት ኮንፊግሬሽኖች አሉን። ፐርቼዝ ላይ ኮንፊግሬሽኖች ላይ ስንገባ ሲቲንግ አለን። ይሄኛው ሲቲንግ ምንድን ነው የሚኖረው? ለምሳሌ ያክል ፐርቼዝ ኦርደር አፕሩቫል አለ። ኦርደሮች ከዚህ ያክል አማውንት በላይ ሲሆኑ አፕሩቫል ይኖራቸው፣ አፕሩቭ ሳይደረጉ ሲስተም ላይ አይመዘገቡ የሚል ህግ ማስቀመጥ እንችላለን። ይሄ ከጠፋ ለሁሉም ያለ አፕሩቫል ይሰራል። ሉክ ኮንፈርምድ ኦርደር፣ ኮንፈርም የተደረገ ኦርደር ወደ ኋላ እንዳይመለስ ሎክ እናደርጋለን። ፐርቼዝ አግሪመንት ሲኖራችሁ ይሄን ቲክ ታደርጉና እዚች ጋር ቺን ብናያት አሪፍ ነው። ፐርቼዝ አግሪመንት ማለት እኚህ ሪፒቲቲቭ የሆኑ ፐርቼዞችን የምትገዙበት ቬንደር ካላችሁ ከነዛ ጋር አግሪመንት ክሬት አድርጋችሁ የምትገዙበት የግዢ ሂደት ይኖራል። በዛን ጊዜ እቺን ቼክ ታደርጉና እቺን ቼክ ስታደርጉ ተጨማሪ ብላንኬት ኦርደር የምትል እዚህ ፐርቼዝ ላይ ትመጣልናለች። እሷን የምናያት ይሆናል።
ብላንኬት ኦርደርስ ምትል እዚች ጋር አሁን መጣችልን። ያችን ቼክ ስናደርጋት እዚህ ውስጥ ስንገባ ኮንቲኒየስሊ ለመግዛት ለምሳሌ ያክል ከአንድ ቬንደር ሁል ጊዜ ይሄንን እቃ ገዛለሁ በዚህን ያክል ፕራይስ የሚል አግሪመንቱ እስከ መቼ ነው የሚቆየው የሚለውን እዚህ ጋር ስፔሲፋይ ታደርጋላችሁ። ኦርደር የተደረገበት ዴት አለ። ስለዚህ የሆኑ ፕሮዳክቶችን ለምሳሌ ያክል ይህም ፕሮዳክት 1000 ፍሬ ዩኒት ፕራይሱ 100 ሆኖ ከዚህ ቬንደር ለመግዛት ተስማምተናል። ቬንደራችን ማን ነው? እዚህ ጋር አንድ ስም እንሰጠዋለን። ሶ ይሄ ኢትስ ኖት ዋን ታይም ፔመንት፣ በአንድ ጊዜ የሚገዛ አይደለም። ይሄ ብላንኬት ኦርደር ነው። ከዚህኛው ብላንኬት ኦርደር ሁሉ ጊዜ ኮቴሽን እየሰራን ምንገዛ ይሆናል ማለት ነው። ስለዚህ እንደዚህ አይነት አግሪመንቶች ይኖሩናል። አሁን ከዚህ ውስጥ ኳንቲቲ 10 መግዛት እንችላለን። ኮንፊርም እናደርጋለን። ስለዚህ 10ሩን በዚህ ያክል እንገዛለን። ሪሲቭ ፕሮዳክት እንላለን። ቫሌት እንላለን። ያው መጀመሪያ የነበረን የፐርቼዝ ስቴፕ ላይ እንገባለን ማለት ነው። ወደ ብላንኬት ኦርደር ብንመለስ ኦንጎይንግ ነው ስታተሱ። ከመቶ ኳንቲቲ 10 ኳንቲቲ ኦርደር ተደርጓል። ተጨማሪዎችንም ኦርደር ማድረግ እንችላለን። ለምሳሌ ያክል 990 ኦርደር ብናደርግ ሪሲቭ ፕሮዳክት ብንል ቫሌት ብንል ስለዚህ ከመቶ በሙሉ ኦርደር ተደርጎ መጥቷል ማለት ነው። ከ1000 መጣ። ቅድም 10 አመጣን፣ ቀጥለን 990 አመጣን። ኦርደራችን አለቀ ማለት ነው። ስለዚህ በእንደዚህ አይነት ያሉት ኦርደሮች ገብተው ያልቃሉ። እኚህ ብላንኬት ኦርደር ወይንም አግሪመንት ቤዝድ የሆነ ግዢ ሲኖረን የምንጠቀምበት ነው። እዚህ ጋር ቼክ ቦክስ አለች። ክፍያ በብዛት የሚፈጸመው ኦርደርድ ላይ ነው ወይስ ሪሲቭድ ላይ ነው የሚለውን መቀያየር እንችላለን። ፕሮዳክት ቫሪያንት እዚህ ጋር መስጠት እንችላለን። ፕሮዳክት ቫሪያንት ስንሰጥ ቺን ቼክ ስናደርግ እዛ ጋር ሄዶ የፕሮዳክት ላይ የተለያዩ ቫሪያንቶችን አድ እንድናደርግ ያደርግልናል። ቫሪያንት ምንድነው ምንድነው? ባለፈው አይተነዋል የመጀመሪያ ሚቲንጋችን ላይ። አንድ ፕሮዳክት ላይ ለምሳሌ ክላውን ወደ ፕሮዳክት ብንሄድ እዚች ጋር ፕሮዳክት ቫሪያንት ምትላለች። ቫሪያንት ቫልዩ እዚች ጋር ይመጣልናል ማለት ነው። ለምሳሌ አንድ አዲስ ፕሮዳክት ውስጥ ብንገባ እዚች ጋር ቫሪያንቶች አድ ይደረጋሉ። ቫሪያንት የሚባሉት እንደ ሳይዝ፣ ለምሳሌ ሳይዝ ብለን ለዚህ ኤክስ ኤል፣ ኤክስኤል፣ ሚዲየም የሚባሉ የተለያዩ ሳይዞች ይኖርናል። እነዚህን ሳይዞች ስፔሲፋይ እናደርጋለን። ከለር ለምሳሌ ያክል ከለር ብንል ሬድ ብለን ከለር ብንሰጠው ይሄ አንድ ፕሮዳክት የተለያዩ ከለሮችን ሊቀበል ይችላል ማለት ነው። ስለዚህ ሬድ፣ ዋይት የተለያዩ ከለሮችን እዚህ ጋር እንጽፍላቸዋለን። ስለዚህ ይሄኛው አንድ ፕሮዳክት በእንደዚህ አይነት የተለያዩ ሳይዞች
ይገለጽና አሁን ለምሳሌ ስንገዛ ፐርቼዝ ላይ ተመልሰን አሁን ይሄን ፕሮዳክት ኦርደር ልናደርግ ብንፈልግ ብዙ አይነት ኦፕሽኖችን ይሰጠናል በዚህ ፕሮዳክት ብቻ ማለት ነው። ምን አይነት ለምሳሌ ያክል ራሱን ፕሮዳክት ቀይና በሆነ ሳይዝ ብለን ማዘዝ የምንችልበትን ተጨማሪ አድቫንቴጅ እናገኛለን። አሁን ወደ ፐርቼዝ ገብተን ይሄንን እንደ ቴስት ብናይ ለማለት ነው። ይሄው ለምሳሌ ያክል ይሄ ኤክስ ሬድ አለን፣ ኤክስ ዋይት አለን፣ ላርጅ ሬድ አለን፣ ላርጅ ዋይት አለን፣ ሚዲየም ሬድ አለን፣ ሚዲየም ዋይት አለን። እነዚህን ለየብቻቸው ማዘዝ የምንችል ይሆናል ማለት ነው። ይሄ የተለያዩ ቫሪያንት ያላቸውን ፕሮዳክቶችን ማዘዝ እንድንችል ይረዳናል። ሪሲቭ ፕሮዳክት ብለን መቀበል የምንችል ይሆናል ማለት ነው። ፐርቼዝ ኮንፊግሬሽን ላይ እነዚህ ናቸው ያሉት። ቬንደር ፕራይስ ሊስት የእያንዳንዱ ቬንደር አንድ ፕሮዳክት በስንት እየሸጠልን እንደነበረ ከሞላ ነው ዳታ ቤዝ አድርጎ የሚያስቀምጥ ነው። ቬንደር ፕራይስ ሊስት ዴሊቨሪ ሊድ ታይም ደግሞ ማስቀመጥ የምትችሉ ይሆናል። በሰከንድ ነው እዚች ጋር የሚሆነው፣ በዴይስ ነው። ስለዚህ እያንዳንዱ ዴሊቨሪ ታይሙ ስፔሲፋይ እየተደረገ ይቀመጣል። አትሪቢዩቶች የቅድሞቹ ናቸው። የቅድሞቹ አትሪቢዩቶች ክሬት እየተደረጉ ይሄዳሉ። አሁን ከለር ሳይዝ ሌላም አትሪቢዩት ካለ እዚህ ጋር ክሬት ማድረግ ምንችል ይሆናል። ቅድም ውስጥ ላይም ክሬት ያደረግነው ፕሮዳክት ውስጥ ማለት ነው። ፕሮዳክት ካታጎሪ ደግሞ ምናልባት የፕሮዳክቶችን ካታጎራይዝ ማድረግ ከፈለግን እናንተ አንድ አይነት ፕሮዳክት ስላለ ይሄንን ካታጎሪ ማለፍ ትችላላችሁ። ለምሳሌ ያክል የሚሸጥ ፕሮዳክት ቢኖር ማይሸጥ ፕሮዳክት ደግሞ ቢኖር ሴለብል የፖስት ላይ ሴለብል አሉ፣ ሌላም ቦታ ሴለብል ካሉ እነዛ እንደ በተለያየ ፕሮዳክት መያዝ የምንችላቸው ኦፖርቹኒቲዎች አሉ። እኚህ ሞር ካታጎሪ ክሬት እያደረግን አሁን ማኑፋክቸሪንግ ቢኖራችሁ ለማኑፋክቸሪንግ እዚህ ጋር አንድ ካታጎሪ ሰጣችሁ ከኦል ስር ማስገባት ትችላላችሁ። አንድ ካታጎሪ ስላለ ግን እቺንም ስቲል በብዛት አክቲቭሊ አንጠቀማትም። ፐርቼዝ ላይ ይሄ ነው የሚኖረን። በመቀጠል ኢንቬንተሪ ላይ ተጨማሪ የምንላቸውን ነገሮች እናያለን። ወደ ኢንቬንተሪ እዚህ ጋር በመጫን እንገባለን። ወደ ኮንፊግሬሽን ስንመጣ ሴቲንግስ ውስጥ ኮንፊግሬሽን ውስጥ ያለ ሴቲንግ ውስጥ እነዚህ ብዛት ያላቸው ቼክ የሚደረጉ ቼክ ቦክሶች አሉ። ስለዚህ ምናልባት ድሮፕ ሺፒንግ አይነት ካራክተር ካለው ይሄን ኦን ማድረግ ትችላላችሁ። እነዚህ ሎትስ ኤንድ ሲሪያል ነምበርን በብዛት አትጠቀሟቸውም። ኮንሳይመንትም ሲኖር ለሆነ ፕሮዳክት ኦነር መስጠት ስትፈልጉ ነው ይሄንን የምትጠቀሙት። እኚህን ኦን ስታደርጓቸው ዩኒት ኦፍ ሜዠርመንትም እዚሁ መስጠት ትችላላችሁ። ለእያንዳንዱ ፕሮዳክት ዩኒት ኦፍ ሜዠርመንት አድ ማድረግ የምንችልበት እንትን እዚች ጋር አለች። እኚህ ሞር ዲቴል ስለሆኑ አድሚን ሳይድ ስለሆኑ ስቲል ብዙ ማንዳቶሪ አይደሉም። ዩኒት ኦፍ ሜዠርመንት እዚች ውስጥ እየገባን አድ ማድረግ እንችላለን። ዩኒት ኦፍ ሜዠርመንታችን እዚች ጋር አሁን እነዚህ ዩኒት ኦፍ ሜዠርመንቶች አሉ። አዲስ ስንፈልግ ኒው ብለን አድ የምናደርግ ይሆናል ማለት ነው ዩኒት ኦፍ ሜዠርመንቶቻችንን። እዚች ጋር ምናልባት ተጨማሪ ሊሆኑልን የሚችሉ
ዴሊቨሪ ሜቴድም እናንተ አንድል የምታደርጉ ከሆነ እዚች ጋር መግባት ይችላል። እዚች ጋር ምናልባት ለእናንተ አስፈላጊ ሊሆን ይችላል ምለው እዚህ ጋር ያሉ ተጨማሪ እንትኖች አሉ። አንደኛ ዌርሃውሶችን ክሬት ማድረግ ነው። ሁለተኛ ሎኬሽኖችን ነው። ዌርሃውስ እና ሎኬሽን ክሬት ማድረግ ተጨማሪ ሾፖችን ክሬት ስታደርጉም ኢምፖርታንት ይሆንላችኋል ማለት ነው። ምሳሌ ያክል አሁን እነዚህ ዌርሃውሶች አሉ። ሜን ዌርሃውስ፣ ሾፕ 1፣ ሾፕ 2 አለ። እነዚህ አዳዲስ ዌርሃውሶች ክሬት መደረግ ይችላሉ። ዌርሃውስ ኔም እንደዚህ አይነት ክሬት ይደረጋሉ። ሎኬሽኖችም አድ ይደረጋሉ ማለት ነው። እነዚህ አዳዲስ ሎኬሽኖች አንድ አዲስ ተጨማሪ ሎኬሽን ቢኖር ይሄ ቅድም ክሬት ያደረግነውን ይሄንን መምረጥ እንችላለን። ለምሳሌ ያክል ሎኬሽኑ የዌርሃውሱ ሎኬሽን የት ነው የሚለውም ማለት ነው። እነዚህን አድ ማድረግ እንችላለን። እነዚህ እንደ ዌርሃውስ እና እንደ ሎኬሽን ይመጣሉ። ሌሎቹ ሌላ ቦታ ኮንሱም የምናደርጋቸው ናቸው። እዚህ ከተጨማሪ ያለው ፕሮዳክት ካታጎሪዎች፣ አትሪቢዩቶች፣ የኦርደሪንግ ሩል፣ ዩኒት ኦፍ ሜዠርመንት ካታጎሪ፣ ሜትሮችን ለብቻ ማስቀመጥ ነው። ሺፒንግ ሜቴድ ዴሊቨሪ ላይ በብዛት የምንጠቀመው ነው። ዩኒት ኦፍ ሜዠርመንቶቻችን ለምሳሌ ያክል የሜትር ሪሌትድ የሆኑ ኪሎ ሜትር፣ ሜትር ምናምን ለብቻ የሚቀመጡበት ነው። which is not በጣም አሁን እንትን የሆነ ነገር። ሪኦርደሪንግ ሩል ምናልባት አስፈላጊ ሊሆን ይችላል ለእናንተ። ሪኦርደሪንግ ሩል እንዴት ነው የምትሞሉት? ለምሳሌ ያክል ይሄን ፕሮዳክት ሪኦርደሪንግ ሩል ማለት ምን ማለት ነው? ሚኒማም የዚህ ፕሮዳክት ሚኒማም ስቶክ ላይ መቀመጥ ያለበት የሚባለው 10 ፍሬ ከሆነ ማክሲማም ደግሞ 1000 ቢኖረን ከ1000 በላይ መግዛት የለብንም ብላችሁ ብታምኑ ሁለቱን እንሞላለን። ስለዚህ ሲስተሙ በራሱ ከ10 በታች ሲሆን ከ1000 ላይ ቀንሶ 990 ኳንቲቲ ያዝልናል ማለት ነው። ሲስተሙ ትዕዛዝ ይሰጠናል። ይሄ ሪኦርደሪንግ ሩል አዳዲስ ፎር ዘ ኔክስት ታይም ኦርደር የምናደርግበት ፖይንት ነች። እቺን ፖይንት እንደ ሪኦርደሪንግ ሩል መጠቀም ትችላላችሁ። ከዛ ውጭ ያሉት ሜንሊ ለእያንዳንዱ ፕሮዳክትም እንደዚሁ ተጨማሪ የሚሰራ ይሆናል። ሁሉም ፕሮዳክቶች ሪኦርደሪንግ ሩል ክሬት ይደረግላቸዋል። በብዛት ይሄኛው ፋንክሽናሊቲ ኮንስታንት የሆነ የግዢና የሽያጭ ሂደት ሲኖር ከዚህ በታች አይሁን ብላችሁ ሰጥታችሁ ሲስተሙ በራሱ የሚያዝበት ነው። ለምሳሌ ያክል አሁን እዚህ ጋር ሚኒማም ይሄን ያክል ነው ብሎኛል። እጃችን ላይ ያለው 4 ፍሬ ነው። ስለዚህ ይሄን ያክል ፍሬ እዛዝ እያለ ነው ሲስተሙ። እዚህ ጋር ኦርደር ዋንስ ብለን ከሄድን ይሄንን ኦርደር ያደርግልናል ማለት ነው ሲስተሙ በራሱ። ሚኒማም ይሄን ያክል ማክሲማም ይሄን ያክል ስቶሪ ላይ ይኑረኝ የሚል ፕላን አስቀምጫለሁ መጀመሪያ። ይሄ ነው ሪኦርደሪንግ ሩል የሚባለው ፕላኑ ነው። ይሄ ፕላን በታች ሲሆን ቀጥታ ሲስተሙ ኦርደር እንዲያደርግ እናደርጋለን። ሄደን ኦርደሮቻችን ላይ ፐርቼዝ ላይ ማየት እንችላለን። አሁን የቅድሙ እንደ ፐርቼዝ ኦርደር ውስጥ ይገባሉ ማለት ነው። አሁን
እዚች ጋር የቅድማ ኦርደር ለኮቴሽን ተልካለች ማለት ነው። ስለዚህ ይሄ በዚህን ያክል ገንዘብ ይገዛ የሚል ኦርደር ዳይሬክትሊ ወደ ኮቴሽን ነው የሚልከው። ይኸው 996 ቅድም 4 ፍሬ ስለቀረችን 1000 ማክሲማም መኖር አለበት ስቶራችን ላይ ስላልን እንደዚህ አይነት ኦርደር ዳይሬክትሊ ሲስተሙ ሰጥቶናል። ሙሉውን ኦርደር ማድረግ ከፈለግን ካልፈለግን ደግሞ ቀንሰን ኮንፊርም ብንል ወደ ኦርደር ይሄድልናል ማለት ነው። ስለዚህ አሁን ኦርደር ውስጥ ገብቷል። እንትኑ ቀጥታ ወደ ሪኩዌስት ፎር ኮቴሽን ነው የሚመጣው ከሪኦርደሪንግ ሩሉ። እሱን ኮንፊርም ስናደርግ ደግሞ ወደ ኦርደር ይመጣልናል። ኦርደር ላይ ስንገባ ሪሲቭ ፕሮዳክት ምትላለች፣ ሪሲቭ ፕሮዳክት እንላለን ማለት ነው። ይሄ ሌላኛው ዌይ ኦፍ ኦርደሪንግ ፕሮዳክትስ ዳይሬክትሊ ዊዝ ሲስተም ነው የሚሆነው። ሲስተም ላይ ዳይሬክትሊ ፕሮዳክቶችን ኦርደር የምናደርግበት ዌይ ነው ይሄኛው ሪኦርደሪንግ ሩል። ኢትስ ሞር ኦፍ ሪፒቲቲቭ የሆነ ተመሳሳይ ኦርደር የሚኖርበት አይነት ሂደት ላይ የምንጠቀመው ነው። እናንተ ምናልባት ቀጥታ ኢንኮድ ስለምታደርጉ ኦርደር ተደርጎ በኋላ ላትጠቀሙት ትችላላችሁ ማለት ነው። እሱን ፊቸር ከኢንቬንተሪ እና ፐርቼዝ ጋር ተያይዞ ያሉ ነገሮች እነዚህ ናቸው። ሪፖርቶች፣ አናሊቲክሶች ኢንቬንተሪ ላይ ከዚህ በፊት እንዳየነው ማየት እንችላለን። ሎኬሽኖችን ማየት እንችላለን። ሙቭ ሂስትሪዎችን ማየት እንችላለን። አንድ ፕሮዳክት ከየት የት ሄደ የሚለው ነው ሙቭ ሂስትሪ። ሙቭ አናሊሲስም ደግሞ ከአንድ ከስተመር በዚህ መንዝ ላይ ምን ያክል መጣ፣ ከዚህ ሾፕ ምን ያህል እንቅስቃሴ ነበረ፣ ዴማንዱ ምን ያክል ነው፣ ምን ያክል ካውንት ነበረው፣ አጠቃላይ ምን ያህል ዴማንድ እና ካውንት አለው ከነ ትራንስፈሩ። እዚህ መስመር ላይ ትራንስፈር አለ፣ እዚህ መስመር ላይ ሪሲት አለ። እኚህ ሪሲቶች ፐርቼዝ ተደርጎ የገቡ ናቸው። እዚህ ጋር ደግሞ ኢንተርናል ነው፣ ከአንዱ ከሜን ሾፓችን ወደ ተለያዩ የሄደበት ነው። እዚህ ጋር ደግሞ ፖስ ኦርደሮች ናቸው። ይሄ ፕሮዳክት ፖስ ላይ ምን ያህል ኦርደር ተደረገ የሚለውን በእያንዳንዱ ሾፖች ላይ በእንደዚህ አይነት እናያለን ማለት ነው። ይሄ አጠቃላይ የፕሮዳክታችን የሙቭ ሂስትሪ ነው። ሙቭ አናሊሲስ አለን። ይሄኛው ሙቭ አናሊሲስ ምናልባት የትኛው ስቶር ላይ ምን ምን እየተጠቀምን ነው በብዛት የሚለውን ስፔሲፋይ አድርገን ለምሳሌ ክል አንድ ፕሮዳክት የት የት በብዛት እየተሸጠ ነው የሚለውን ሙቭ አናሊሲስ አሁን የዚህ ፕሮዳክት ሪሲት ምን ያክል ነበረ በዚህ መንዝ ላይ የሚለውን እዚች ጋር እናያለን። ኢንተርናሊ ምን ያህል ትራንስፈር ተደረገ የሚለውን እናያለን። ይሄን ያክል ተገዝቶ ይሄን ያክል ከአንድ ወደ አንዱ ሄደ። ፖስት ላይ ምን ያህል ተሸጠ፣ ካውንት ደግሞ ስንት አለን፣ አጠቃላይ ዴማንዱ፣ ካውንቱ ደግሞ ይሄን ያክል ቀርቶናል የሚለውን እንደ ሪፖርት እናያለን በየፕሮዳክቶቹ። ይሄ ፊልተር እየተደረገ ደግሞ ለሌላም ፕሮዳክት የሚቀየር ይሆናል። በፕሮዳክት በዴትም እንደዛው በቀንም ብንል ለምሳሌ ያክል ይሄንን አናሊሲስ የማርች ወርን ብቻ እንካልን እንደገና ማየት ምንችል ይሆናል ማለት ነው። ይሄም ማርች ወር ላይ ያለውን የፕሮዳክቶችን ሂስትሪ ነው የምናይበት። እዚህ ላይ የአጠቃላይ ኮንፊግሬሽኖች ናቸው። ቫሉዌሽን አለ። ፕሮዳክት ቫሉዌሽን ደግሞ የሚሆነው አንድ ፕሮዳክት በየጊዜው በስንት እየተገዛ እየገባ እንደሆነ የምናገኝበት ሂስትሪ ነው። በዚህ ጊዜ በዚህን ያክል ኳንቲቲ ተገዝቷል። ስቶክ ቫሉዌሽናችን ማለት ነው። ስቶክ ቫሉዌሽናችን ሙቭድ ኳንቲቲ ይሄን ያክል ነው፣ ቶታል ቫልዩ ይሄን ያክል ነው ይለናል። እያንዳንዱን አይተም በኳንቲቲ እና ሙቭድ ኳንቲቲ እና ቶታል ቫልዩ ኢን ማኒ ማለት ነው። በገንዘብ ደግሞ
ይሄን ያክል ነው የሚል ቫሉዌሽን የምናይበት ነው። ይሄ ኢንቬንተሪ ኤጂንግ ደግሞ መቼ የተገዛ ኢንቬንተሪ አሁን ፌብራሪ ላይ ይሄን ያክል ነበረ፣ ማርች ላይ ይሄን ያክል ነበረ እያልን አጠቃላይ ኳንቲቲዎችን እናያለን። ከፈለግን ይሄንን በከረንሲ ማየት እንችላለን። በፕሮዳክት ደግሞ እዚች ጋር ፕሮዳክት ብለን ቼክ አድርገን በፕሮዳክትም ይሄንን ኤጂንጉን ማስገባት እንችላለን ማለት ነው። ይሄ እያንዳንዱ አይተም በተለያዩ መንዞች የገቡበት ኤጂንግ እንደ ሪፖርት የምናይበት ነው። ጀስት በተደጋጋሚ ስታያቸው እኚህን ሪፖርቶች አንደርስታንድ ታደርጓቸዋላችሁ። ኢንቬንተሪ ላይ አጠቃላይ ያለን ይሄ ነው። ኢንተርናሏን ብቻ ነው እዚህ ጋር ያለ ነው። ድሮፕ ሺፒንግ የምትጠቀሙ ከሆነ እሱ ተጨማሪ ማየት ይችላል። ስክራፕ እና ኢንቬንተሪ ቫሉዌሽን ሪፕላኒሽመንት ባለፈው አይተናቸዋል። ሪሲት እና ዴሊቨሪ የሚለው ሪሲቶች ወደ ስቶር ስናስገባ ቀጥታ እየሰራናቸው የነበሩ ናቸው። ዴሊቨሪ ደግሞ እናንተ ዴሊቨሪ ማትሰሩ ስለመሰለኝ እሷን ዘልያታለሁ። ኢንኬዝ የምትሰሩ ከሆነ ኤኒ አይተም ሲኖር የዴሊቨሪ አድሬስ በማስገባት አንድን ፕሮዳክት ዴሊቨሪ መስራት ትችላላችሁ። ኤኒ ኦርደርድ የሆነ ኳንቲቲ ሲኖር ለሆነ ክላየንት ዴሊቨሪ የሚሰሩበት ሜቴድ ነው። ይሄኛው ዴሊቨሪ ከዚህ ሳይሆን ዳይሬክትሊ የሚሰራው ወደዚህ ሊንክ የሚያደርጋችሁ አንድ ሰው የሆነ ሴልስ ክሬት ሲያደርግ ነው ከዛኛው ዳይሬክትሊ የሚሰራው። አንድ ሴልስ ሲኖር ወደዚህኛው ፔጅ ሪዳይሬክት የሚያደርግበት ሁኔታ አለ። ግን ከፖይንት ኦፍ ሴል ላይ ቀጥታ መጥተው ይገዛሉ የሚል እምነት ስላለን እቺን ዴሊቨሪዋን በእናንተ ኬዝ ላይ በብዛት አንጠቀማትም። ነገር ግን በኤኒ ሚንስ ሴልስ የሚኖር ከሆነ ከፖይንት ኦፍ ሴልስ ውጪ ከሴልስ አፕ ዴሊቨሪ ቀጥታ መስራት ትችላላችሁ። ይሄ ኢንቨንተሪ ላይ ተጨማሪ የነበሩ ነገሮች ናቸው። ምናልባት ኢንቬንተሪም ላይ ፐርቼዝም ላይ ኦቨርቪው አለ። ኦቨርቪው የሚባለው ቅድም ውስጥ ላይ ያየናቸው እዚች ጋር እንደ ሪፖርት መጥተው የሚያዩ ናቸው። ለምሳሌ ያክል ሪሲት አዲስ እየመጣ ያለ ነገር ካለ አሁን እዚህ ጋር ዜሮ ነው። ኢንተርናል ትራንስፈር ከአንዱ ወደ አንዱ መውሰድ ያለብን ዜሮ ነው። ወደ ፖስት ሜይን ፖሱ ላይም ቀጥታ ከዚህ መግባት ይቻላል። እኚህ አጠቃላይ ሾርት ከቶች ናቸው። ኢንተርናሊ ለምንሰራቸው ኦፕሬሽኖች ከዚህም መጠቀም የምትችሉ ይሆናል። ለምሳሌ ያክል ወደ ሾፓችንም ከዚሁ መግባት የምትችሉ ይሆናል ማለት ነው። ፐርቼዝም ላይ እንደዛው ፖይንት ኦፍ ሴላችን ላይ ተመልሰን እንመጣለን። ፖይንት ኦፍ ሴላችን ላይ መተን እዚች ጋር ዳሽቦርድ አለች። ባለፈው እንዳየናቸው እነዚህ ዳሽቦርዶች ኦርደሮችን፣ ሴሽኖችን ማየት ትችላላችሁ። ኤዲት ብላችሁ ደግሞ ስለ አጠቃላይ ስሙን መቀየር ምናምን ትችላላችሁ። ለምሳሌ ክል ሾፕ ዋን ነው። ሾፕ ዋን ብንል ስሙ ይቀየራል ማለት ነው። ይሄ ተጨማሪ ሴቲንግ የምናደርግበት ቦታ ነው። ፖይንት ኦፍ ሴል ላይ ተጨማሪ ሴቲንጎች የሚኖሩ ምንድን ናቸው? ፔመንት ሜቴዶች መግባት ይችላሉ። ለምሳሌ ያክል ለዚህ አሁን ሾፕ ዋን አሁን እዚች ጋር ፖይንት ኦፍ ሴላችን ሾፕ ዋን ነው ብለን እዚች ጋር ራይት ያለው ማን ነው? ቤዚክ ራይት ኤ ሰውዬ ነው። አድቫንስድ ራይት ደግሞ አድሚኒስትሬተሩ ይኖረዋል ማለት ነው። እኚህ አሁን እዚች ጋር ሪስትሪክት ዜሮ ኳንቲቲ ሲስተም ላይ ኳንቲቲ ከሌለው መሸጥ እንዲከለክል ማድረግ እንችላለን። አንዳንድ ካታጎሪዎችን ሪስትሪክት ማድረግ እንችላለን። ይሄ አድቫንስድ ስለሆኑ ብዙ ወሬ አታርጉባቸው። ብዙ ለምሳሌ ክል ሪስትሪክት
የሆኑ ካታጎሪዎችን ሪስትሪክት ማድረግ ትችላላችሁ። ለምሳሌ ያክል አንድ ካታጎሪን መርጣችሁ እዚህ ሾፕ ላይ እንዳይሸጥ ማለት ትችላላችሁ። ተመሳሳይ ስለሆነ ካታጎሪው የሁሉም ፕሮዳክት ሴለብል ስለሆነ እናንተ እዚች ጋር አትጠቀሟትም። እቺ ለምሳሌ ያክል ሲስተም ላይ ሳይመዘገብ የሽያጭ እንዳይሰራ ከፈለግን ይሄንን ሪስትሪክት እናደርጋለን። ይሄን ኦን ካደረግን ግን ኔጌቲቭ እያደረገም ሲስተም ላይ ለምሳሌ ያክል ፐርቼዝ ያደረግነውን ኖርማሊ ስቶር ላይ ያለውን ፕሮዳክት ሲስተም ላይ ባንመዘግብና ሽያጭ መስራት ብንፈልግ እቺን ኦፍ አድርገን መስራት የምንችል ይሆናል ማለት ነው። እቺ ግን ቤዚካሊ ኦን ብትሆን ሰጀስተብል ነው። ሴልስ ቲም ካላችሁ ሴልስ ቲሞችን እዚህ ጋር ክሬት ማድረግ ትችላላችሁ። ዳውን ፔመንትን እናንተ እዚህ ጋር በዲስካውንት እና ሎያሊቲ ትጠቀሟቸዋላችሁ። ተጨማሪ በእናንተ ደረጃ የምትጠቀሟቸው ነገሮች እነዚህ ናቸው እዚህ ውስጥ የሚሆኑት። እኚህ አድቫንስድ ኮንፊግሬሽኖች ስለሆኑ you can pass it። እዚህ ጋር ተጨማሪ ሊሆንላችሁ የሚችል ነገር ምንድነው? ዲስካውንት እና ሎያሊቲን ሴትአፕ የምታደርጉበት ወይ ነው። ስለዚህ እነዚህ ዲስካውንት እና ሎያሊቲዎች ሴትአፕ ይደረጋሉ፣ አድ ይደረጋሉ ማለት ነው። ኤክስቼንጅ ሬታቸውም እዚህ ጋር አድ ይደረጋል። ሚኒመም ኳንቲቲ ይሄን ያክል ካዘዘ በኋላ ነው ግራንት የምታደርጉት ሎያሊቲ ፖይንት ይሄን ያክል ነው የሚል ኤክስፕላኔሽን ይሰጠዋል። እዚህ ጋር ደግሞ በዚህ ፖይንት ስንት ብር ሎያሊቲ ያገኝ የሚለውንም እዚህ ጋር እናስቀምጣለን። በፐርሰንት ለምሳሌ ያክል የተቀመጠው ፐር ፖይንት በ5 ፖይንት 100 0.1 ብር ያገኝ ልንል እንችላለን። እነዚህም ፖይንቶች ይይዛቸውና ሎያሊቲ ላይ ያስቀምጥልናል ማለት ነው። ይሄ ሎያሊቲ ላይ ያሉ ናቸው። ተጨማሪዎቹን አትጠቀሟቸውም። ቫሪያንት ቅድም አይተናቸዋል። ሪፖርቶች ናቸው። የሪፖርት ውስጥ ኦርደር እና ሴልስ ዲቴል አለን። ባለፈው አይተናቸዋል። ሴሽንስ አሉን። እዚች ጋር ፔመንት ሜቴዶች አሉን። ተጨማሪ ፔመንት ሜቴዶች ክሬት ይደረጋሉ። ኤኒ ኒው ፔመንት ሜቴድ ክሬት ማድረግ ትችላላችሁ። ኮይንስ እና ቢሎችንም ክሬት ማድረግ ትችላላችሁ። ኦኬ ፖይንት ኦፍ ሴል ላይ ያሉትን በእንደዚህ አይነት እናያቸዋለን። ሌሎቹ በየቦታው ያናቸው ናቸው። ላስት የሚሆነው በትናት ሊስት ዳሽቦርዱ ነው። ይህንን ዳሽቦርድ ባለፈውም በተደጋጋሚ አይተነዋል። እዚህ ዳሽቦርድ ላይ ያሉት ሪፖርቶች አጠቃላይ ተጨማሪ ፖይንቶች ይሆኑናል ማለት ነው ለሲስተማችን። ወደዚህ ዳሽቦርድ በመግባት አጠቃላይ ሪፖርቶችን እንደ አድሚን የምታዩ ይሆናል። የዛን ዳሽቦርድ አክሰስም ቅድም ሴቲንግ ውስጥ እንዳየነው ለተለያየ ሰው መስጠት መንፈግ የሚቻል ይሆናል።
ይሄ አጠቃላይ የሲስተማችን ዲስክሪፕሽን ነው። ኦኬ ይሄኛው ዳሽቦርድ አጠቃላይ የካምፓኒው ዳሽቦርድ ነው። መንዝሊ ሴልሳችንን ባለፈው እንዳለው ፊልተር እያደረገን የምናይበት ነው። የተለያዩ ዳሽቦርዶች እዚች ጋር ኮንፊገር መደረግ ይችላሉ። ሌላም ዳሽቦርድ እዚች ጋር ይጨመርልን ካላችሁ ኔሙን ሰታችሁ ኮል ማድረግ የምትችሉ ይሆናል። የዳሽቦርዱን ስም እየሰጣችሁ ማለት ነው። ቤዚካሊ እንደ ሲስተም ይሄ ሜን የምንላቸውን ኮንፊግሬሽኖች የያዘ ፔጅ ነው። ሴልስ ፕሮዳክት አለን። እዚህ ውስጥ ያሉት በቂ ናቸው የሚል እምነት አለኝ። ኢንቮይስ ላይ አጠቃላይ የሽያጮች ሪፖርት ነው የሚኖረው። ምሳሌ አጠቃላይ ከደረጀ የተደረገለት ኢንቮይሶች እነዚህ ናቸው። አቤል ቀጥሎ አቤል ነው። በቀለ ነው ቀጥሎ ይሄ ሰው ነው። ከየት ተገዛ የሚለው ደግሞ ኢንቮይስ ሲደረግ አብሮ ካንትሪዎች ይኖሩታል። ካስተመሩን ስመዘግቡ ወይም ቬንደሩን ስመዘግቡ የነዛን ሎኬሽን ነው ተቀብሎ እዚህ ጋር በሀገር የሚያስቀምጠው። ይሄ መልቲ ካንትሪ የሆነ ፐርቼዝ እና ሴልስ ሲኖረን ነው የሚጠቅመን። ቶፕ ካታጎሪዎች አንድ ካታጎሪ ስላለን ሙሉ ኦል ሴልስ ላይ ነው የሚገባው። በፕሮዳክት ደረጃ ደግሞ እነዚህ ናቸው። ይህንም ባለፈውም አይተናል። ፐርቼዝ እና ቬንደር ላይ ሎጂስቲክስ ላይ ያሉ ሪፖርቶች እነዚህ ናቸው። እነዚህን ማየት ይጠይቃል። ለምሳሌ ያክል ኦን አንድ ኳንቲቲ ላይ ሾፕ 2 ላይ ሾፕ 3 ላይ ሾፕ 4 ላይ ሾፕ 1 ላይ ያሉ ኦን አንድ ኳንቲቲዎች በእንደዚህ ይቀመጣሉ። በቬንደሮቻችን ደግሞ ከማ በምን ያክል ተገዛ የሚለውን በአማውንት በእንደዚህ አይነት ያስቀምጠዋል። ቬንደሮቻችንን በካንትሪ የሚያስቀምጣቸዋል። ከየት ገዛን የሚለውን በብዛት በኦርደር የሚያስቀምጥልናል። ቶፕ ቬንደሮችንን ከፍ አድርጎ ያስቀምጣል። ቶፕ ባየራችንን የሚያስቀምጥልናል። ይህ አጠቃላይ የካምፓኒ ሪፖርት ነው። የፈለጋችሁትን እዚህ ጋር እንድታዩ ይሄ ዳሽቦርድ አላላችሁ። ኤኒ ቦታ ላይ ማብራሪያ የሚፈልግ ነገር ካለ ይሄ ሞር ቴክኒካል እና ለሲስተም አድሚን ሞር ፎከስ የሚያደርግ ነው። ሶ ኤኒ ሪኩዌስት እዛ ጋር ካለ ተጨማሪ ማብራሪያ መጠየቅ ይቻላል። አመሰግናለሁ።